እንዴና ነገ በምንኛ ነበር ሰላም ያልኩት ኮት ሁሉ ሰላም ነው አቲናጋ እንደም ናጎ ዋቀዩ ጅራ ኮት ቻዳለ ፈላ አላሃደ ምን ነው መሰራው ማለት ተማሪ ነህ ስራ ማሰራ ናንጀለበ ተማሪም አይደለህም ስራ ማሰራም ቀደም ስራ የለኝ ማለት ነው እኔ እኮ አሁን ዝም ቢል ማሳው የማን ነው ልለው ነው ማሳውስ መስራት ስራ አይደል እንዴ አባ እንዴት ነህ ፋዘርህ አለ ራባ ህይወት አለ እዚህ ውስጥ እኮ ነው ያልኩት በህይወትማ አለ እንዴ አለ በጣም ነው ያለው አሁን ይሄ ወንድም እዚህ ሲመጣ ማለት ነው ከዚህ ልጅ የተነሳ ይዘራሉ ግን ትርፋማ አይደሉም ባዶ ነው ባዶ ነው አሁን የደጋሚና የነሱ ይለያ ይለይ አሜን አረ ይለይ አሜን ዘንድሮ አንተ አማኝ መሆንህን ያረጋግጡ አሜን እነሱ ያስደገሙ ሲመጡ አንተ እየጸለይክ አፈርስ አሜን አሜን ኢየሱስ ስማኝ አሁን እዚህ ቆሜ ለአባትህ ልጸልይለት ነው ቻዳሊ ፋላ አይሊ ብረደሊ ፋላ አደ እግሩ ተይዞ ድንገት እንዳይወድቅ እኔ ልጸልይለት 1 2 3 4 5 6 7 8 ለስምንት ቤተሰብ እግዚአብሔር እንዲህ ይለኛል ታዳለ ሰደት አባታቸውን ድንገት እግሩ ላይ እየተወረወረ በሚያርሰው ቦታ ላይ ተደግሞ የመጣ በሁለት ሰዎች አስደግሞ መጥቶ እዛ መሬት ላይ 2008 ላይ የተጣለ ድግምት ነው ማየው እስከ ዛሬም በህይወት መኖሩ የእግዚአብሔር እጅ ስላለ ብቻ ነው አባታቸው አሁን ግን መሬቱ ምንም ባዶ ነው ዝም ብሎ ይዘራሉ ባዶ ነው ያ አልሳካ ሲላቸው እንደገና አባታቸው በሞት ሊቀማ ያለ የሟርት እጅ እየተሰበረ ነው አሜን ታምናለህ ና እዚህ ይሄን ዘይት ወስደህ እዛ መሬት ላይ ታደርጋለህ ስማኝ በደንብ ይሄ ዘይት እንደ ቀልድ ወስደህ ምጥል ከሆነ ወየውልህ ይሄን ዘይት ወስደህ ስታደርግ በቀኝ በኩል ያለው ኪሳራው ሞቱም ወደ ራሱ ቤት እየገባ ነው ቤተሰብ ሁሉ በጌታ ነው አይደል እናንተ ቤት ያው የነሱ አምላክና የኛ አምላክ ይታያ አረ ይታይ አሜን አንተ ምን ይሆናል ይታይ አሜን ይሄን ዘይት ወስደህ ለአባት ነው መሰጠው ከነ ያመጣው ቃል ጠቆመው እዚህ መናኸሪያ ጀርባ ነው ይዘው ነው የሱ እግር አይቆረጥም ሽባ አይሆንም መሬቱ አይወረስም ለስምንት ቤተሰብ ይሄ ዘይት መፍትሄ ይሰጣል መሬቱን ለመውሰድ ከነሱ የናታ ትንሽ ሰፋ ይላል መሬቱ ሰፊ ነው አይወስቱም አይበሉም ይሄው አሜን አይወስቱም አይበሉም አሜን አባትም በሞት አይነሳ አሜን መሬቱ ከዚህ በኋላ ትርፋማ ይሆናል እየዘራችሁ ትርፋማ ይሆናል አጃዲላ ቬላ አይሊ ብሬዴሊ አረ ባንተ በሆነ ላይ መተትን ሟርትን ጥንቆላን የሚያመጡ ዛሬ እጃቸው ሽባ ይሆን አራራላቸው እጃቸው ሽባ ይሆን ቤትህን የሚያጨነግፉ የጨነገፉ ይሆኑ ስራህን የሚያጨነግፉ የጨነገፉ ይሆኑ እንኳን መጣህ በቃ ቻው ይሄን ዘይት ወስደህ ድግምቱ ፈርሷል ጥንቆላችሁ ፈርሷል የኛ መሬት ከዚህ በኋላ ፍሬያማ ነው ብለህ
ለራስህ አንተ ራስህ በቃ ትርፋማ ነህ ከዚህ በኋላ